ሰላም ተማሪዎች ውድ የመጽሐፍ መንደር ቲዩብ ተከታዮቻችን እንደምን ቆያችሁ? ዛሬ በባለፈው ክፍል የቀጠለ ኢኮኖሚክስ ግሬድ 11 ፓርት 6 ይዘን መጥተናል ማለት ነው። ሶ previous class we discussed about the indifference curve, marginal rate of substitution and marginal utility እነዛ ነገሮች አይተናል ማለት ነው። ሶ ቱዴይ ዲስከስ አባውት ዘ በጀት ላይን ኦር ዘ ፕራይስ ላይን ነው የምናየው። በጀት ላይን እና ፕራይስ ላይን ልዩነታቸው ምንድን ነው የሚለው አንድ በአንድ እናያለን ማለት ነው። ሶ አፍተር ዚስ ሴክሽን must be defined budget line, draw budget line, and what is the feasibility and non-feasibility area of budget line, slope of budget line, and change on affecting the price on and incomes በእነዚህ ፖይንቶች ቢያንስ አንደርስታንድ ማድረግ አለብን ማለት ነው። እነዚህ ሜን ፖይንቶች ናቸው። ክላሱ ከጨረሱ በኋላ እነዚህ ነገሮች አንድም አንደርስታንድ ማድረጋችሁን ራሳችን መገምገም አለብን ማለት ነው። ሶ ዋት ኢዝ በጀት ላይን? በጀት ምንድን ነው? ከዛ በፊት ግን በጀት ማለት ምን ማለት ነው? ዛት ኖት የኒ አይዲያ አዲስ አይዲያ አይደለም፣ ታውቁታላችሁ በጀት ማለት ምን ማለት እንደሆነ። ሶ በጀት ማለት ኮንሱመር ይህን ያክል ኤክስፔንድ አደርጋለሁ ብሎ በጀትን መበጀት ማለት ነው። ወራዊ ሊሆን ይችላል፣ አመታዊ ሊሆን ይችላል፣ ዕለታዊ ሊሆን ይችላል። የምታወጡት ወጪ በጀት አድርጋችሁ ቤዝድ ኦን ዩር ኢንከም በገቢያችሁ መሰረት ኢንከም ቤዝድ የምታደርጉት የምታወጡት ነገር ያው በጀት እንለዋለን ማለት ነው። So in economics study demand of a consumer but not wishing the consumer ብዙ ጊዜ እንደ ኢኮኖሚክስ እየተጠና ያለው ምንድን ነው? ዲማንድ ላይ ነው ትኩረት እየተደረገ ያለው ማለት ነው። ዊሽ ብቻ ዊሽን አይደለም፣ ኮንሱመሩ ምን ይፈልጋል ነው የሚባለው እንጂ እያጠናን ያለ ነው ምን ይፈልጋል በሚለው ዙሪያ ነው እንጂ ምኞቱ ምንድን ነው የሚለው ላይ አይደለም። ሶ by the way human want is unlimited, so every wish does not success. maybe ዴማንድ ራሱ ምንድን ነው ሰክሰስ አላደረግም አይደለም፣ ዊሽ ዴማንድ ራሱ በጣም እንትን ስለሆነ ማለት ነው። ሶ ኮንሱመር ኔድስ ሰም አማውንት ኦፍ ኢንከም ቱ ባይ ጉድስ ኤንድ ሰርቪስ። ስለዚህ የሆነ ገቢ ሲኖራችሁ ምን ትገዛላችሁ? ጉድስ ኤንድ ሰርቪስ። ስለዚህ በኢንከማችሁ መሰረት ኤክስፔንድ የምታደርጉት ኦር የምትገዟቸው እቃዎች ጉድስ ኤንድ ሰርቪሶች እነዚህ ምንድነው በጀት ታደርጉታላችሁ። ፈርስት ለዚህ እቃ ይሄን ያክል ገንዘብ ትላላችሁ፣ ይሄን ያክል ወጪ ትላላችሁ። ስለዚህ በጀትም በጅታችሁ ነው የምትወጡት ማለት ነው። ሶ ስለዚህ ስለ በጀት አንድ በአንድ እናያለን ማለት ነው። የበጀት ላይን ኢትስ ፕሮፐርቲ ምን አይነት ፕሮፐርቲ ያለው በጀት ላይን እንዴት ነው ዲፋይን የሚደረገው የሚለውን ሙሉ እናያለን ማለት ነው። ሶ ዚስ ኢዝ ኦል አባውት ቲዮሪ the difference between wish and demand። የዊሽ እና የዲማንድ ልዩነት ምንድን ነው? ሶ እቃ ስንገዛ ምናምን እያለ ነው የሚያወራው እና እቃዎች ስትገዙ ያላችሁ በጀት ቤዝድ የምታደርጉት ምንድን ነው እያለ ነው የሚያወራው። ሶ በጀት ላይን እንዴት ድሮ እናደርጋለን እና እንዴት ዲፋይን ይደረጋል የሚለውን ብናይ ይመረጣል ማለት ነው። So budget line means a line or a graph. Budget line is a line or a graphs which indicate a different combination of two goods the consumer can buy with a given incomes at a given price. That means budget line ማለት ወይም ግራፍ የምንለው ኢንዲኬት የሚያደርገን ሁለት የተለያዩ ዲፈረንስ የሆነ ጉዶች አሉ። ኮምባይን እናደርጋለን የኮንሱመር ካን ባይ with a given income at a price ባለው ገቢ በእቃ ዋጋዎች የሚገዛቸው ሁለት እቃዎች አሉ ማለት ነው። እነሱ ኮምባይን ስናደርግ በጀት ላይንን ድሮ እናደርጋለን ማለት ነው። በጀት ላይን የምንለውን ነገር ኤላይን ነው፣ የሆነ መስመር ነው። this is line እንደዚህ አይነት ላይን ነው ማለት ነው። ስለዚህ ሁለት ጉዶች አሉ ኤክስ ኤንድ ዋይ የምንላቸው ማለት ነው። ኤክስ እና ዋይን ኮምባይን የምናገናኝበት ላይን ኮምባይን አድርገን ድሮ የምናደርጋቸው ላይን በጀት ላይን እንለዋለን ማለት ነው። ኢን አዘር ወርድ በጀት ላይን shows that
the basket of goods that the consumer can purchases a given their income and prevailing market price። በሌላ አባባል ምን ማለት ነው? በጀት ላይ ማለት የሆነ እቃዎች አሏችሁ ባስኬት ኦፍ ጉድስ ዛት ሚንስ የሆነ ቅርጫት ውስጥ ያለ የሆነ እቃዎች አሉ የምትገዟቸው መግዛት የምችሏቸው ኮንሱመር ካን ፐርቼዝስ መግዛት የምችሏቸው ማለት ነው። መግዛት የምችሏቸው ማለት ምን ማለት ነው? ኢንከም ቤዝድ ያደርጋል ማለት ነው። የእናንተ ኢንከም እና ገበያ ላይ ያለው ማርኬት ፕራይስ ገበያ ላይ ያለው ማርኬት ፕራይስ እና በእናንተ ገቢ ቤዝድ ተደርጋችሁ ባስኬት ኦፍ ጉድስ ዩ ካን ፐርቼዝስ ኢትስ ናውን አስ በጀት ላይን። በጀት ላይን የሚያሳዩ ይሄ ነው። በጀት ላይን ሚንስ ሾውስ ዛት ባስኬት ኦፍ ጉድስ የሆነ የምትገዟቸው የሆነ እቃዎች አሉ፣ ባስኬት ላይ የተደረጉ እቃዎች አሉ መግዛት ምችሏቸው ቤዝድ ኦን ዩር ኢንከም ምችሏቸው ስንል ኢንከማችሁ ብዙ ያደርጋል ማለት ነው። ፕሪቬሊንግ ማርኬት ፕራይስ ቤዝድ ያደርጋል ማለት ነው። እነዚህ የማርኬት ፕራይስ እና የኢንከም ሪሌሽንሺፕ የኮምቢኔሽን ኦፍ ባስኬት ጉድስ የእንደዚ አይነት ሪሌሽንሺፕ የሚያሳየን ነገር ከሆነ በጀት ላይን እንለዋለን። ቱጌዘር ዊዝ ኢንዲፈረንስ ከርቭ ውስጥ በጀት ላይን ኢዝ አን ኢምፖርታንት ፈንክሽን ዊች ሪኳየርድ ቱ ኮንሱመር ኦፕቲመም። ስለዚህ ከኢንዲፈረንስ ከርቭ ጋር አንድ ላይ ስናደርገው አንዱ ኢምፖርታንት ፈንክሽን ነው ኮንሱመር ኦፕቲመም ነው አይደለም የሚለውን ለማየት በኢንዲፈረንስ ከርቭ እና በበጀት ላይን ሪሌሽንሺፕ ማለት ነው። ሶ ኢንዲፈረንስ ከርቭ ኤንድ በጀት ላይን ኢንዲፈረንስ ከርቭ እንደዚህ አይነት ቅርጽ ይዞ ይሄዳል። በጀት ላይናችሁ ደግሞ ስትሪት ላይን እየሆነ ይሄዳል ማለት ነው። ሶ it is the maximum point or a minimum point a person who can purchase goods የሁለቱ እቃዎች ሲገዛ እየገዛ ሲሄድ ሁለት ኮምፓይን የሚደረጉ ኢንዲፈረንስ ከርቭ እና ላይኑ ኢንዲፈረንስ ከርቭ እና በጀት ላይናቸው አታች የሚደረጉ ነገር ከሆነ ያ ፖይንት ማክሲመም ፖይንት እንላቸዋለን ማለት ነው። ሶ ባጭሩ በጀት ላይን ማለት ነው ኮንሱመር ካን ፐርቼዝስ ጉድስ የሆነ እቃዎች ትገዛላችሁ መግዛት የምትችሏቸው እቃዎች አሉ። ይህ እቃ መግዛት የምትችሏቸው ማርኬት ላይ ባለው ገቢ ዋጋቸው መግዛት የምችሉ አይነት ነገር ከሆነ በጀት ላይንን እያሳያችሁ ነው ማለት ነው። በጀት ላይን እንደዚህ አይነት ሪሌሽን ያሳያል ማለት ነው። ሶ በጀት ላይን እንዴት እንስለዋለን ነው ቀጥሎ። በጀት ላይን ማለት ምን ማለት ነው? የሆነ በንድል ውስጥ ያሉ ሰም ጉዶች አሉ። ሶ በዚህ በንድል ውስጥ ያሉ እቃዎች ዋጋ አላቸው። ገበያ ላይ የተቀመጠላቸው ዋጋ አለ። ያ ዋጋ በእናንተ ኢንከም መግዛት የምችሉ አይነት ነገር ከሆነ በጀት ላይን እንለዋለን ማለት ነው። ሶ በጀት ላይን እና ኢንዲፈረንስ ከርቭ አንድ ላይ ሲሆኑ ኮንሱመሩ ኦፕቲመም ነው አይደለም ማክሲመም ነው አይደለም የሚለውን ለማየት በጣም ኢምፖርታንት የሆነ ፈንክሽን ነው ማለት ነው። ስለዚህ ኮንሱመር ማክሲመም ነው ኦር ሳቲስፋክት ደርሷል ለማለት ኢንዲፈረንስ ከርቭ እና በጀት ላይኑን ማየት አለብን ማለት ነው። ስለዚህ በጀት ላይን ሚንስ ኢት ሾውስ ዛት ዘ ሪሌሽንሺፕ ቢትዊን ኮንሱመር ቱ ፐርቼዝ ሰም ጉድስ አት ኢዝ ኤ ጊቨን ማርኬት ፕራይስ ኤንድ ዮር ኢንከምስ በገበያችሁ መሰረት እና ገበያ ላይ ባለው ማርኬት ፕራይስ መሰረት የምትገዙ አይነት ነገር ከሆነ ኢት በጀት ላይን ማለት ነው። ሶ በጀት ላይን ለመሳል ምን ያስፈልጋል? በጀት ላይን እንዴት ድሮ እናደርጋለን? አሰብሽን ድሮ በጀት ላይን ለመሳል እነዚህ አሰብሽን ማየት አለብን። ፈርስት ዋን ኦንሊ ቱ ጉድስ ሁለት እቃዎች ብቻ ነው ሊኖር የሚገባው በጀት ላይን ድሮ ለማድረግ ማለት ነው። ኤክስ እና ዋይ የሚባሉ ማለት ነው። ሶ ዩ ካን ፐርቼዝ ኢን ባስኬት ላይ መግዛት የምትችሉት ሁለት አይነት እቃዎች ናቸው። ኤክስ ነው እና ዋይ ነው። ግብር ላይ ማርኬት ላይ ምን አለ ፕራይስ ተቀምጦላችኋል። ኤክስም ዋይም የእናንተ የራሳችሁ የምታውቁት ገቢ ያላችሁ ማለት ነው። ሶ ድሮ ለማድረግ በጀት ላይን ፈርስት ዋን ኦንሊ ቱ ጉድስ 3-4 ምናምን አያስፈልግም፣ ሁለት ብቻ ነው የሚያስፈልገው። ሰከንድ ዋን ለምሳሌ ኢች ኮንሱመር ኢዝ ኮንፎርምድ ወደ ማርኬት ዲተርማይን ዘ ፕራይስ ኦፍ ኤክስ ፕራይስ ኦፍ ዋይ ማርኬት ላይ ባለው ገበያ የኤክስ እና የዋይ ዋጋ ላይ ምንድናችሁ ማለት ነው ኮንፍሮንትድ ናችሁ ማለት ትስማማላችሁ ማለት ነው። ገበያ ላይ ባለው ዋጋ ትገዙታላችሁ የሚለውን ስምምነት ዲተርማይን በሚያደርገው ፕራይስ ምክንያት ትገዛላችሁ ማለት ነው።
ካልገዛችሁ እንግዲህ ድሮ ማድረግ ስለማንችል የግድ መስማማት አለባችሁ ማለት ነው። ሶስተኛው አሰፕሽን ኮንሱመር ሃዝ ናውን ኤንድ ፊክስድ ማኒ ኢንካምስ። ሰውየው የሚታወቅ የምትገዙ አይነት ነገር ከሆነ እናንተ ገዢ ናችሁ፣ ኮንሱመር ናችሁ፣ ተጠቃሚ ናችሁ። ሶ ኢት መስት ቢ ናውን ፊክስድ ኢንካምስ የሆነ ቋሚ የሆነ ገቢ ያስፈልጋችኋል። 5,000 ከሆነ 5,000 ነው። 10,000 ከሆነ 10,000 ነው። 500 ከሆነ 500 ነው። 100 ከሆነ 100 ፊክስድ መሆን አለበት ማለት ነው። ድሮ ለማድረግ ቼንጅ ካረገ ሺፍት ሊያደርግ ስለሚችልብን ኢንካማችሁ በተቀየረ ቁጥር በጀት ላይ ናችሁ ይቀየራል። እንዴት የሚቀየረው የሚለውን አንድ በአንድ ወደታች ነው ያለን ማለት ነው። ለመሳል እነዚህ ፖይንቶች መስት ያስፈልጋቸዋል። ፈርስት ዋን ኢዝ ሁለት ቱ ጉድስ ብቻ ነው መግዛት የምትችሉት። ሰከንድ ዋን ኢት ኢዝ አክሰፕት ፎር ማርኬት ፕራይስ ኤንድ ላስት ዋን ኢዝ ፊክስድ ኢንካም ገቢያችሁ ፊክስ መሆን አለበት ማለት ነው። በእነዚህ አሰፕሽን አንዱ ራሱ ቼንጅ በተደረገ ቁጥር ምን ይሆናል? ቼንጅ ያደርጋሉ ማለት ነው። ሁላቸውም ፕራይሱ ከተቀየረ ሙቭ ያደርጋል፣ ይንቀሳቀሳል። ኢንካማችሁ ሲቀየር ደግሞ በጀት ላይ ናችሁ ምን ሽፍት ያደርጋል ማለት ነው። ኢንኬስ ኦፍ ዚስ ክሬት በጀት ኢኩዌሽን ኦር በጀት ኮንስትራይንት ማለት ነው። በዚህ መሰረት ኤክስ እና ዋይ የሚባሉ እቃዎች ነው መግዛት የምንችለው ብለናል። ኤክስ እና ዋይ የሚባሉ እቃዎች ስንገዛ ደግሞ ኢኩዌሽን ክሬት እናደርጋለን ማለት ነው። ኢኩዌሽን ክሬት ስናደርግ እንደዚህ አይነት ኢኩዌሽን እናገኛለን። ቼክ ይደረጋል ማለት ነው። ገቢያችሁ በወጪን ቼክ ማድረግ ትችላላችሁ። የምትገዙት ኤክስ የሚባል እቃ አለ፣ ዋይ የሚባል እቃ አለ። ሲባዛ ደግሞ በእያንዳንዱ ፕራይስ ማለት ነው። በእያንዳንዱ ፕራይስ እያባዛ እንሄዳለን ማለት ነው። ኤክስ ታይምስ ፕራይስ ኦፍ ኤክስ ገበያ ላይ ባለው ዋጋው ሲደመር ዋይ ሲባዛ ፕራይስ ኦፍ ዋይ ኢንከም ገቢያችሁ ነው። ይሄ የምትገዙት ኤክስ የሚባል እቃ አለ ሲባዛ በእያንዳንዱ ዋጋ ኤክስ ፕራይስ ኦፍ ኤክስ ሲደመር ያባዛችሁ በሄዳችሁ ቁጥር ኢንከማችሁ ታገኙታላችሁ ማለት ነው። በጀት ኢኩዌሽን ክሬት አደረግን ማለት ነው። በጀት ኮንስትራክሽን ወይም በጀት ኢኩዌሽንን ክሬት አድርገናል ማለት ተመሳሳይ ናቸው። ፕላስ ያደረግን ይሄዳል ማለት ነው። እንደዚህ አይነት ኤግዛምፕል ሜቢ ቢሰጠን ሃው ቱ ካልኩሌት ቋሚ የሆነ ሃውስሆልድ ስፔንድ የምታደርጉት በጀት የምታደርጉት 100 ብር ነው። 100 ብር ወራዊ ወጪያችሁ ነው ማለት ነው። ስለዚህ ብሬድ ኤንድ ሹገር ዩ ካን ሚያስት ቢ ባይዝ የምትገዙት ልትገዙ የምትችሏቸው 2 እቃዎች ነው ብለናል። በጀት ላይ ለመስራት 2 ነው፣ ኤክስ እና ዋይም ብቻ ማለት ነው። ስለዚህ በ100 ብር በወር ፐርማንስ 100 ብር ላይ ገቢያችሁ 100 ነው። ዛት ሚንስ በወር ማውጣት የምትችሉት 100 ብቻ ነው። ኤማችሁ በጀት ድሮ የሚያደርግ ኮንሱመር ማኒ ኢንከሙ ስንት ነው? 100 ነው። ስለዚህ ከ100 በላይ ማውጣት አትችሉም። ለኤክስ እና ለዋይ ለብሬድ እና ለሹገር ማለት ነው። እዚህ ጋር ስንመለከት በተሰጠን መሰረት ስለዚህ የአንዱ ኤክስ ዛት ሚንስ አንድ ዳቦ ስትገዙ የአንዱ ዋጋ ስንት ነው? 4 ብር ነው። ሹገር አንድ ስትገዙ 20 ነው 20 ነው ማለት ነው። ስለዚህ እንዴት ነው ድሮ የምናደርገው? ቅድም እኮ ኢኩዌሽን አስቀምጠናል። ዛት ሚንስ ኤም እዚ ኢኳልስ ቱ ኤክስ ሲባዛ በፕራይስ ኦፍ ኤክስ የምትገዙት ኤክስ አለ ሲባዛ እያንዳንዱ ዋጋው ፕላስ ዋይ ሲባዛ ፕራይስ ኦፍ ዋይ። ይሄ ኢኩዌሽን ኦፍ በጀት ላይን ኢኩዌሽን አለ። ስለዚህ በጀት ላይናችን ኮንስታንት ነው። ዘፈርስታ ከ100 በላይ ማስበለጥ አንችልም። ገቢያችን በጀት የተደረገለት 100 ብቻ ነው የኛ ገቢ ማለት ነው። ስለዚህ እዚህ ጋር 100 ምንድነው? ኤም ናት ማለት ነው። ፕራይስ ኦፍ ኤክስ ስንት ነው? የአንዱ ዋጋ 4 ነው። የአንዱ ሹገር ስንት ነው? 20 ነው። ስለዚህ ቀጥታ ሰብስቲት ማድረግ ነው ማለት ነው። ስለዚህ ስንት እንደምትገዙ አይታወቅም። ኤክስ ማለት ነው ኦር ዋይ አይታወቅም፣ ግን ዋጋውን እናውቃለን። ስለዚህ ምን እናደርጋለን ማለት ነው? የምትገዙት ኤክስ ስለማይታወቅ ኤክስ ብለን እንሄዳለን፣ ግን የአንዱ ዋጋ 4 ነው። ዋይም እንደዛ የምትገዙት ስንት ብዛቱ ስንት እንደሆነ አይታወቅም። ዋይም ላይ እንደዛ እናስቀምጣለን ማለት ነው። ስለዚህ ኢን ማቴማቲካል ፎርም ሜቢ
ምን እያደረግን መሄድ እንችላለን ማለት ነው። እዚህ ጋር ለምሳሌ አስዩም እናደርግና ሰውየው ብሬድ ባይገዛ ማለት ዜሮ ቢሆን ኤክስ ኢዝ ኢኳልስ ቱ ዜሮ ቢሆን ዋይ ስንት ይሆናል ማለት ነው። እዚህ ጋር ዜሮ ቢሆን ዜሮ ይሆናል 20 ዋይ እኩል ይሆናል 100 ይሆናል ማለት ነው። ስለዚህ ኦቨር 20 ያደርግና ካንስል ይደረጋል። 100 ሲካፈል ለ20 5 ዋይ ኢዝ ኢኳልስ ቱ 5 ይገዛል ማለት ነው። በተቃራኒው ደግሞ ዋይ ባይገዛስ አስዩም ዜሮ ብታደርገው እዚህ ጋር ኦቨር 4 ይሆናል። ኤክስ ስንት ይሆናል ማለት ነው 20 ይሆናል። ሶ እንደዚህ አይነት እየሰራ ሊሄድ ይችላል ማለት ነው። የምትገዙት አታውቁም ኢኩዌሽን ነው ክሬት አደረጋችሁት ላይክ ኢንተርሴፕት ፋይንድ ኢንተርሴፕሽን ኦፍ ኤክስ ኤንድ ዋይዝ ላይክ ማቴማቲክስ ኤክስ ኢንተርሴፕት እንደመፈለግ ማለት ነው። ሶ እዚህ ጋር ግራፍ ወደም ያሳያችኋል አይ ሚን ቴብሉ ማለት ነው። ሶ ኤክስ እና ዋይ የምትገዙ እቃዎች አሉ። ማውጣት የምትችሉት 100 ብቻ ነው። ከ100 በላይ ማውጣት አትችሉም። ስለዚህ ቢኮዝ ኢንከማችሁ በጀት የምታደርጉት በወር ፐር መንዝ 100 ብቻ ነው። ከዛ ውጪ ማውጣት አትችሉም ማለት ነው። ስለዚህ ለምሳሌ የምትገዙት አታውቁም። እዛ ላይ ኢኩዌሽናችን አይተናል ቅድም። ኢኩዌሽኑ ምን ነበር? 100 እኩል ይሆናል 4x ፕላስ 20 ዋይ ነበር። ሶ 4x እና 20 ዋዮች አሉ 100 ነው የሚሆነው ማለት ነው። ስለዚህ 100 ለመሆን የመጀመሪያ ምርጫ ለምሳሌ ኤ ላይ ያለው እንመልከት። አስዩም ሰውየው ኤክስ 0 ዛት ሚንስ ኤክስ ባይገዛ ብሬድ ባይገዛ ዋይ ስንት ይመጣል ማለት ነው? 100 ይመጣል። ቢኮዝ እዚህ ጋር 0 ስታስገቡ 0 ይሆናል 20 እኩል ይሆናል 20 ዋይ እዚህ ኳልሱ 100 ይሆናል። ስለዚህ ኦቨር 20 ኦቨር 20 ስታካፍሉ ዋይ ስንት ይሆናል? 5 ይሆናል። ቢ ላይ ደግሞ ስንሄድ ለምሳሌ ኤክስ የምትገዙት ኤክስ 5 ቢሆን 4 ሲባዛ በ5 4 ሲባዛ በ5 ስንት ነው? 20 ነው። 20 ሲደመር 20 ሲባዛ ዋይ ስንት ይሆናል ማለት ነው? ከፈለጋችሁ በዚህ ካልኩሌሽን አድርግ ማውጣት እንችላለን። 20 ነው እዚህ ጋር 4 ሲባዛ 5 20 ወደዚህ ሲሻገር ስንት ነው? 80 100 ሲቀነስ 20 80 ይሆናል። 20 ዋይ እኩል ይሆናል 80 ኦቨር 20 ስታደርጉ ስንት ይሰጣችኋል? 4 ይሰጣችኋል ማለት ነው። ሶ አንድ በአንድ ካልኩሌት እያደረጋችሁ በሄዳችሁ ቁጥር እንደዚህ አይነት ቾይስ ታገኛላችሁ ማለት ነው። ሶ የኮንሱመር ቱ ካን ፐርቸዝ ኤክስ ኤንድ ዋይ በ100 ብር መግዛት የሚችለው ሁለት እቃዎች ናቸው ኤክስ እና ዋይ፣ ግን ሳይዙ ሊቀያየር ይችላል ማለት ነው። እዚህ ጋር እንደምንመለከተው ኤክስ ላይ ሊገዛ ይችላል፣ ዋይ ላይ ሊገዛ ይችላል። ኤክስ የሆነ ያክል ሊገዛ ይችላል፣ ዋይ የሆነ ያክል ሊገዛ ይችላል። ቼንጅ እያደረገ መሄድ ትችላላችሁ። ነምበር ኦፍ ፐርቸዚንግ ኮሞዲቲ ዳዝ ኖት ሊሚት፣ ገደብ የለውም። እየቀያየራችሁ መጠቀም ትችላላችሁ። ግን መግዛት የምትችሉት ሁለት እቃዎች ብቻ ነው። በጀት ላይ ናችሁ ድሮ ለማድረግ ማለት ነው። ኢንከም መጨመር አትችሉም። ቢኮዝ ኢንከማችሁ ምንድነው? አሰፕሽን ላይ ስንነሳ ድሮ ለማድረግ ፊክስድ ነው ብለናል። ኢንከም ፊክስድ ነው አድርገን የተነሳ ነው ማለት ነው። ሶ አንድ በአንድ ያሳያችኋል። እነዚህ ከላይ ያየናቸው ቴብሉ ሙሉ ቲዮሪ ነው እዚህ ጋር ያሳያል ማለት ነው። ስለዚህ ድሮ በጀት ላይንስ በጀት ላይን ለመሳል ሁለት ፖይንቶች ያስፈልጋቸዋል። the slope of the budget line is by easily estimated by using two coordination። ስለዚህ ድሮ ለማድረግ ምን ማድረግ አለብን? ኮኦርዲኔሽን መውሰድ አለብን። ያስሚንስ ስሎፕ ያስፈልገናል። ሶ በዚህ ኢኩዌሽን ስሎፕ ለማግኘት የግድ የዋይ እና የኤክስ ስሎፖች መፈለግ አለብን ማለት ነው። ሶ የዋይ እና የኤክስ ስሎፖችን ለመፈለግ እነዚህ አይነት ፎርም መጠቀም አለብን ማለት ነው። ቼንጅ ማድረግ ማለት ነው። ፖዚሽኑን መቀየር፣ ከዚህ የነበረበት ወደዚህ ማሻገር ማለት ነው። ከዚህ ተመሳሳይ ነው። ልዩነቱ ምንድነው? የቦታ መቀየር ብቻ ማለት ነው። እንደዚህ አይነት ቼንጅ ማድረግ እንችላለን ማለት ነው። ስሎፕ መፈለግ ስላለብን ድሮ ለማድረግ ማለት ነው። ስለዚህ ዋይ ማለት ነው ኦቨር ዋይ እዚህ ጋር ኦቨር ዋይ ኦቨር ፕራይስ ኦፍ ዋይ ኦቨር ፕራይስ ኦፍ ዋይ ስታደርጉ ዋይ ነፃ ይሆናል ማለት ነው። ስለዚህ ዋይ ነፃ ሲሆን ዋይ ማለት እንደዚህ አይነት ኢኩዌሽን ታገኛላችሁ መጨረሻ ማለት ነው። ስለዚህ ኤም ኦቨር ፕራይስ ኦፍ ዋይ ኢዝ
ኢንተርሴፕት ቨርቲካል ኢንተርሴፕት ኦፍ ዋይ ኢንተርሴፕት ማለት ነው። የዋይ ቨርቲካል ኢንተርሴፕት እናገኛለን። ኤም ኦቨር ፕራይስ ኦፍ ዋይ ኢዝ ኢንተርሴፕሽን ኦፍ ዋይ ማለት ነው። ለዋይ ኢንተርሴፕሽን ይሆናል ማለት ነው። ኤክስም ዘ ሴም አስ ኤክስም ተመሳሳይ ነው። እንደዛ የምናደርገው ለምሳሌ ዋይ ኢንተርሴፕትን ኤክስን ኢንተርሴፕት ለማግኘት ዋይን ሰብስቲቱት ማድረግ አይደለ የዋይን ዜሮ መስጠት ማለት ነው። ዋይን ዜሮ ስትሰጡ እንደዚህ አይነት እንዲሰጣችኋል ማለት ነው። ሶ እራችኋል እንደዚህ አይነት ኢኩዌሽን ታገኛላችሁ ማለት ነው። ሶ ኢት ኢዝ ኢዚ በጣም በማቴማቲካል ፎርም ህግ ስትሰሩት በጣም ቀላል ነች ኢንተርሴፕቱን ለመፈለግ ማለት ነው። ኤክስ ኢንተርሴፕት እና ዋይ ኢንተርሴፕትን ለመስራት በትንሹ መረዳት ትችላላችሁ ማለት ነው። ስለዚህ the quantity of y we calculated x intercept should be 0 የዋይን የኤክስ ኢንተርሴፕትድ should be 0 ማድረግ አለብን ዋይን ለማግኘት። ኢንተርሴፕት ለመፈለግ ታውቃላችሁ ኤክስ ኤንድ ዋይ አንዱን ምን ማድረግ አለብን? 0 ማድረግ አለብን። ኢንተርሴፕት ለመፈለግ አንዱ 0 ሰጥተን ነው ማነሳት ያለብን። አሲም እዚህ ጋር ለምሳሌ አሁን ማነው 0 ሰጥተን ነው ዋይን 0 ስንሰጥ ኤክስ ኢንተርሴፕት እናገኛለን ማለት ነው። ሶ ኤክስ ኢንተርሴፕት እናገኛለን። ዋይን 0 ስትሰጡ ኤክስ ኢንተርሴፕት ታገኛላችሁ። ኤክስን 0 ስትሰጡ ደግሞ ዋይ ኢንተርሴፕት እናገኛለን ማለት ነው። ጀነራል ኢኩዌሽን ላይ ኢንተርሴፕት እያደረግን መስራት ማለት ነው። So we can derive the formula to calculate the maximum amount of x the consumer can be by us. X equals to m over price of x. This is the slope of x intercept ማለት ነው። የኤክስ ኢንተርሴፕት ስሎፕ ነው ማለት ነው። ስለዚህ ሰውየው ሊገዛ የሚችለው ስንት ነው ማለት ነው? 100 ሲካፈል that means a given of income ሲካፈል ለፕራይስ ኦፍ ኤክስ ነው ማለት ነው። እዚህ ጋር ሊገዛ የሚችለው ስንት ነው ማለት ነው? የተሰጠው ኢንከም አለው ወይም የራሱ ገቢ ያለው እዛ ጋር ለምሳሌ 100 ነው። 100 ሲካፈል ለፕራይስ ኦፍ ኤክስ ስንት ነበር ማለት ነው? 4 ነበር። ስለዚህ ማክሲመሙ ስንት ነው ማለት ነው? 25። ያኛው 0 አድርገን ማክሲመም ኤክስ ሊገዛ የሚችለው ስንት ነው? 25 ነው። 25 ብሬድ ሊገዛ ይችላል ማለት ነው። እዚህ ዘ ማክሲመም ፖይንት ኢንተርሴፕሽን አሁን ለማግኘት ኢንተርሴፕት የፈለግንበት አንዱ ኬዙ ምንድን ነው ማለት ነው? ማክሲመምን ለማግኘት ነው። ማክሲመም ኦፕቲመምን ለማግኘት ነው። ስለዚህ ኢንተርሴፕት ለማግኘት አንዱን 0 ማድረግ አለብን። ለምሳሌ ዋይን ለማግኘት አሁን ምን እናደርጋለን? ዋይን ለማግኘት ምን እናደርጋለን? ኤክስን 0 እናደርጋለን። ኤክስን 0 እናደርጋለን። ኤክስ 0 ስናደርግ ደግሞ በኢኩዌሽናችን መሰረት ኤክስ 0 ስናደርግ ምን ይሆናል ማለት ነው? ለምሳሌ 4x ፕላስ 20 ዋይ እኩል ይሆናል 100 ነበር ያለው ኢኩዌሽናችን ኢንተርሴፕት ማክሲመሙን ለማግኘት ማለት ነው። ኤክስ 0 ስታደርጉ ዋይ ኢንተርሴፕቱን እናገኛለን። ዛትም ዘ ማክሲመም ፖይንቱ እናገኛለን ማለት ነው። በጀነራል ኢኩዌሽኑ ደግሞ ፎርሙላ ከፈለጋችሁ በፎርሙላው this means price of x this is price of y x times price of x and y times price of y is equals to m ማለት ነው። ስለዚህ በቅድም በፎርሙላ ድራይቭ እንዳደረገ ነው በዚህ መሰረት መስራት እንችላለን ማለት ነው። አስዩም ፕራይስ ኦፍ ኤክስ 0 አድርገን ዋይ ማግኘት እንችላለን። እዚህ ጋር ስንት ነው? 0 እንሰጣለን ኢንተርሴፕቱ ለማግኘት ወደ ማክሲመሙ ማለት ነው። ስለዚህ 20 ዋይ ኢዝ ኢኳልስ ቱ 100 ኦቨር 20 ኦቨር 20 ስናደርግ ስንት ነው? 5 ማክሲመም ኦፍ ኢንተርሴፕት ኢን ዋይ ሊገዛ የሚችለው ዋይ ላይ ስንት ነው? 5 ብቻ ነው ሊገዙ የሚችሉት። ከ5 በላይ መግዛት አይችሉም። ማክሲመማቸው በመቶ ኤክስ እንኳን ባገዙ ዋይ ብቻ በገዙ ኢንተርሴፕሽናችሁ ማክሲመም። ስለዚህ ኢንተርሴፕት ዋና ጥቅሙ ምንድነው? ማክሲመም ለማግኘት ነው። ከዚህ ዘለለ ምንም የለው ማለት ነው። ስለዚህ ኢንተርሴፕቱ እንዴት እንሰራለን ከተባለ ደግሞ ሁለት እቃዎች ነው የምትሰሩት ድሮ የምታደርጉት። በሁለት እቃዎች ደግሞ አንዱን 0 ማድረግ ማለት ነው። የምትፈልጉት ለማግኘት ሌላውን 0 ማድረግ ማለት ነው። ሶ በእንደዚህ አይነት በጀት ላይ ነው ድሮ እናደርግ እንችላለን ማለት ነው። ብሬድ አለ፣ ሹገር አለ፣ የምትገዙት አለ። ስለዚህ የምትገዙት እቃዎች ድሮ እናደርጋላችሁ። ለምሳሌ እዚህ ጋር ምንድን ነው ኤክስ ኢንተርሴፕት አለ ማለት ነው። እዚህ ጋር ደግሞ ዋይ ኢንተርሴፕት አለ። ስለዚህ ኤክስ እዚህ ጋር ምንድን ነው? 0 ነው። ዋይ እዚህ ጋር ምንድን ነው? 0 ነው ማለት ነው። ስለዚህ ኤልዌይስ ፋንክሽን እንዴት ነው የሚጻፈው? ኤክስ ቱ ዋይ አይደለ? ኤክስ ቱ ዋይ ብለን ነው የሚጽፈው። መጀመሪያ የሚጻፉት ኤክሶች ናቸው፣ ዋይ ደግሞ ቀጥሎ የሚመጣው ማለት ነው። ሶ
በእንደዚህ ፎርሙላ ኤክስፕረስ እናደርጋለን ማለት ነው። በዚህ ድሮ ስታደርጉ በጀት ላይን ማለት ሁለት ፖይንቶች ኮኔክት ማድረግ ነው ብለናል። ቀደም ዲፋይን ስናደርግ ሁለት የምትገዟቸው ባስኬት ኦፍ ጉድስ ላይ ያሉ በገቢያችሁ መሰረት ኮኔክት ማድረግ ነው ማለት ነው። ለምሳሌ እዚህ ጋር ኤክስ ላይ 0 ነጥብ ዛት ሚንስ ዋይ አክሲስ ላይ 0.5 ምን ማለት ነው? በፎርሙላችን መሰረት ለኤክስ በችኛዋ ፎርሙላ ፎር ኤክስ ፕላስ 20y is equals to 100 ኢኩዌሽናችን ይሄ ነው። ኤክሳችን 0 ሲሆን ዛት ሚንስ በዚህ ቦታ 0 ስታስገቡ ዋይ ስንት ይሆናል ማለት ነው? 5 ይመጣል። ቢኮዝ 4 ሲባዛ 0 ስንት ነው? 0 ሲደመር 20 ሲባዛ ዋይ እኩል ነው 100። ስለዚህ ኦቨር 20 ታደርጋላችሁ። 20 በ20 ካንስል ይሆንና ዋይ ኢዝ ኢኳልስ ቱ 100 ሲካፈል ለ20 5 ይሆናል ማለት ነው። 0.5 5 ላይ ፖይንት እናደርጋለን ማለት ነው። ወደ ኤክስ አክሲስ ስንሄድ ደግሞ ማን ነው ኢንተርሴፕቱ 0 የሚሆነው? ዋይ 0 እናደርጋለን በዚህኛው ኢኩዌሽን መሰረት ማለት ነው። በዚህኛው ኢኩዌሽን መሰረት 0 የምናደርገው ዋይ ነው። ፎር ኤክስ ፕላስ 20 ሲባዛ በ0 እኩል ይሆናል 100። እዚህ ጋር 0 ይሆናል። ኦቨር 4 እያደረግን ማካፈል ኤክስ ስንት ይሆናል ማለት ነው? 100 ሲካፈል ለ4 25 ይሆናል ማለት ነው። 25 ላይ ፖይንት እናደርጋለን። ዋይ ምንድን ነው? 0። ስለዚህ ሁለቱ ፖይንቶች ምን ማድረግ ኮኔክት ማድረግ ሁለቱ ፖይንቶችን ማገናኘት። ስለዚህ የምንሰራ ማለት ነው በጀት ላይ እንድሮ አደረግን ማለት ነው። ኢዚ ቱ አንደርስታንድ በቀላሉ መረዳትና መስራት ትችሉታላችሁ ማለት ነው። አይጠበቅባችሁ። ቀጥሎ ያሉትን ፖይንቶች ያገናኛችሁ መሄድ ትችላላችሁ። ለምሳሌ 0 ሲሆን ምን ይፈጠራል? 0 ላይ ነው። ዋይ 1 ሲሆን ኤክስ ስንት ይሆናል? ዋይ 2 ሲሆን እያላችሁ ትሄዳላችሁ። ግን ማክሲመም የሚሆነው በጀት ላይ ናችሁ። ከዛ አያልፍ ዚስ ማክሲመም። ይቺ የማክሲመም ፖይንት ናት። ምክንያቱም ኢንተርሴፕት ጥቅሙ ምንድን ነው ብለናል? ማክሲመሙን ለማግኘት ነው ብለናል ቅድም። ስለዚህ ማክሲመሙን ለማግኘት ግድ ከዚህ እስከዚህ ያለው ድሮ ታደርጋላችሁ ማለት ነው። በጀት ላይን ድሮ ለማድረግ ሁለት ፖይንቶች ያስፈልጋችኋል። ሁለት ኢንተርሴፕት መፈለግ አለባችሁ። ኢንተርሴፕት ደግሞ እንዴት እንፈልጋለን? ሁለቱ ፖይንቶች አንዱን ኤክስ እያደረግን ዜሮ እያደረግን ኤክስን መፈለግ፣ ዋይን ስንፈልግ ደግሞ ኤክስን ዜሮ ማድረግ ማለት ነው። ስሎፕ ኦፍ በጀት ላይን አንዱ የበጀት ላይን ስሎፕ ምንድን ነው ማለት ነው? ኔጌቲቭ ቱ ዘ ፕራይስ ኦፍ ሬሽዮ ኦፍ ቱ ጉድስ። ለሁለቱ ጉዶች ምን ሪሌሽንሽፕ ያሳያል? ኔጌቲቭ ነው። አንዱ ሲጨምር አንዱ ስለሚቀንስ አንዱ ይቀንስ አንዱ ይጨምራል ማለት ነው። ፕራይሱ በጨመረ ቁጥር በጀታችሁ ምንድን ነው? ይቀንሳል ማለት ነው። በጀታችሁ በጨመረ ቁጥር ደግሞ ፕራይስ ኦፍ ጉድስ ሊቀንስን ሊጨምር ይችላል ማለት ነው። ስሎፕ ኦፍ በጀት ላይን ኢዝ ጊቭን ባይ አስ ኔጌቲቭ ሬሾ ፕራይስ ኦፍ ቱ ጉድስ ከሁለቱ ጉዶች ምንድን ኔጌቲቭ ሬሾ ነው የሚያሳየው። ስለዚህ ኔጌቲቭ ነው ማለት ነው። ኢት ዲፋይንስ ዘ ሬሾ ኦፍ ዘ ፕራይስ ጉድ ኦን ኤክስ አክሲስ ቱ ዘ ፕራይስ ኦፍ ጉድ ኦን ዋይ አክሲስ። ስለዚህ ኤክስ አክሲስ አለ ዋይ አክሲስ አለ ማለት ነው። ያ ድሮ ለማድረግ ኢትመስት አይደለ? ኤክስ አክሲስ እና ዋይ አክሲሶች አሉ። በጀት ላይን እንደዚህ ኮኔክት ስናደርግ ዋይ አክሲስ እና ኤክስ አክሲስን ኮኔክት ስናደርግ ሁለት አክሲሶች ያስፈልጉናል። ስለዚህ ለዚህ ምንድነው የሚያሳየው ማለት ነው? ኔጌቲቭ ሪሌሽንሽፕ እንዳላችሁ ነው የሚያሳየው። ምን ማለት ነው? አንዱን ትቀንሳላችሁ። አንዱ እየጨመራችሁ በሄዳችሁ ቁጥር አንዱ ትቀንሳላችሁ። ኔጌቲቭ ላይ የሚያሳየው በዛ ኬዝ ነው ማለት ነው። ስለዚህ ኔጌቲቭ ማሳየቱ አንዱ ምንድነው ሪሌሽንሽፕ በጀት ላይን ኢት ኢዝ ኔጌቲቭ። ኢንከማችሁ ማለት የሆነ በጀት ያደረጋችሁለት ነገር አለ። እንደ አጋጣሚ ፕራይሱ ቢጨምር መትገዙት ምን ታደርጋላችሁ? ትቀንሳላችሁ ማለት ነው። ስለዚህ ኢኩዌሽን አላችሁ። በዛ ኢኩዌሽን መሰረት መግዛት የፈለጋችሁት እቃ አለ ኤክስ እና ዋይ የሚባል ኤክስ እና ዋይ የሚባሉ እቃዎች ዋጋቸው ውድ ቢሆን ቢጨምር በጀታችሁ መቼም መጨመር አትችሉም፣ ፊክስድ ስለሆነ ማለት ነው። ስለዚህ ያላችሁ አማራጭ ምንድን ነው? መቀነስ።
ኤክስን ዲክላይን ማድረግ ዋይም ዲክላይን ማድረግ ማለት ነው። የምትገዛችሁ ከነበረው ፖይንት እንትን ብዛት ትቀንሳላችሁ ማለት ነው። በፊት 10 ኪሎ የምትገዙ የነበረው 10 ኪሎ በአመት የምትጠቀሙ የነበረው ስኳር ውድ ሲሆንባችሁ ሊተና 5 ታደርጉታላችሁ ኦር 2 ታደርጉታላችሁ። ስለዚህ ኢንኬዝ ኦፍ ምን በፕራይስ ስለዚህ ኔጌቲቭ የሆነ እንትን አላቸው ማለት ነው። ኔጌቲቭ መሆኑ ያሳያል ማለት ነው። ለዛ ነው ኔጌቲቭ ማሳየት እዚህ የሁለቱ እንትኖች ሪሌሽንሺፓቸው ምንድነው ኔጌቲቭ ነው። ምክንያቱም ስሎፕን ስንፈልግ አንዱ ምንድን ሞር ፐርቸዚንግ ኤክስን አብዝታችሁ የምትገዙ ነገር ከሆነ ማንን ትቀንሳላችሁ ማለት ነው? ዋይን አብዝታችሁ የምትገዙ ነገር ከሆነ ደግሞ ኤክስን ትቀንሳላችሁ። ምክንያቱም ሁለቱ በአንድ መግዛት ስለማትችሉ ማለት ነው። ሀይ የሆነ እንትን ይገጥሟቸዋል ማለት ነው። ሶ ቱ ሲ ሃው ዘ ስሎፕ ኦፍ ካልኩሌት ዊዝ ቱ ኢንተርሴፕት ሁለት ኢንተርሴፕቶች እንዴት ካልኩሌት እናደርጋለን? ታውቃላችሁ ኢንተርሴፕት እንዴት እንደሚፈለግ። ሶ ኢንተርሴፕት ቼንጅ ስሎፕ ነው። ስሎፕ ነው ማለት ቼንጅ ነው። ሶ ቼንጅ ነው ማለት ደግሞ ማለት ነው ስሎፕ ነው የምፈልገው። ስሎፕ ፈለገ ማለት አንዱን ማድረግ አለብን ማለት ነው። ዜሮ ማድረግ አለብን ማለት ነው። ዜሮ እናደርጋለን ማለት ነው። ዜሮ እናደርጋለን። እዚህ ጋር እናደርጋለን ዜሮ እናደርጋለን ማለት ነው። ማነው ዜሮ የምናደርገው? እዚህ ጋር ኤክስ ዜሮ እናደርጋለን። ኤክስ ነው የምፈልገው። እዚህ ጋር ደግሞ ዋይን ዜሮ እናደርጋለን ማለት ነው። ስለዚህ እነዚህ ፖይንቶች ኤም ኦቨር ፕራይስ ኦፍ ዋይ እና ኤም ኦቨር ፕራይስ ኦፍ ኤክስን ከኢኩዌሽን ነው የመጡት። ከዚህኛው ኢኩዌሽን ነው የመጡት እነዚህ ኤም ኦቨር ፕራይስ ኦፍ ዋይ ኤም ኦቨር ፕራይስ ኦፍ ኤክስ ስሎፕን ስንፈልግ ከዚህኛው ኢኩዌሽን ያገኘናቸው ማለት ነው። ስለዚህ እዚህ ጋር ማን ነው ዜሮ ያደረግነው? ኤክስን ነው። ዋይን ነው እየፈለግ ስለሆነ ኢንተርሴፕት ኦፍ ዋይ ስንፈልግ ኤክስን ምን ማድረግ አለብን? ዜሮ ማድረግ አለብን። ኢንተርሴፕት ኦፍ ኤክስን ለመፈለግ ዋይን ምን ማድረግ አለብን? ዜሮ። በዚህኛው ኢኩዌሽን ማግኘት ትችላላችሁ ማለት ነው። ኢዚ ቱ አንደርስታንድ ለመረዳትም ቀላል ነው፣ ለመስራትም ቀላል ነው። ኢንተርሴፕት እንዴት መስራት እንዳለባችሁ ያ ማቴማቲካሊ መጠቀም ትችላላችሁ ከፈለጋችሁ። አንዱን ዜሮ አድርጎ መስራት ማለት ነው። ዘላስት ዋን ኢት ኢዝ ጊቪንግ እንደዚህ አይነት ሪሌሽንሺፕ ይሰጣችኋል ማለት ነው። እንደዚህ አይነት ሪሌሽንሺፕ የሚሰጠን ይችኛው በዚህኛው ካንስል አድርጎት ነው። ይችኛዋ ደግሞ ኮንቨርት ስታደርግ ይዞራል ማለት ነው። ቀጥታ ይቻላል ማቴማቲካሊ ኤ ኦቨር ቢ ኤ ኦቨር ቢ ቢ ኦቨር ሲ ኦቨር ዲ እንደዚህ አይነት ፎርሙላ ቢሰጣችሁ ላይክ ዚስ ማለት ነው። ስለዚህም ታደርጋላችሁ ኤ ኦቨር ቢ ሲባዛ ኤ ኦቨር ቢ ሲባዛ ዲ ኦቨር ሲ አይደል? ዲ ኦቨር ሲ ይሆናል ታይምስ ይሆናል ማለት ነው። ስለዚህ ታይምስ ሲሆን ደግሞ እዚህ ጋር ምን ይሆናል? ተመሳሳይ ቁጥር ስላለን ኦፖዚት ሳይን በኤምን በኤም ካንስል ይደረጋሉ ማለት ነው። ስለዚህ ማ ይቀራል ማለት ነው? ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይን ይቀራል ማለት ነው። ዘ ላስት ዋን ኢት ኢዝ ዘ ሪዛልት ፎር ዘ ኔጌቲቭ ኦፍ ፕራይስ ኦፍ ኤክስ ኦቨር ፕራይስ ዋይ ማለት ነው። መጨረሻ ይህ ይሰጣቸዋል ማለት ነው። ዚስ ኢዝ ዘ ስሎፕ ኦፍ በጀት ላይን። ስሎፕ ኦፍ በጀት ላይን የፕራይስ ኦፍ ኤክስ እና ፕራይስ ኦፍ ዋይ ኔጌቲቭ የሆነ ሪሌሽንሽፕ አላቸው። ይህ የሚያሳየው ምንድን ነው? ኤክስ አብዛችሁ ከተጠቀማችሁ ዋይ ትቀንሳላችሁ ማለት ነው። ዋይን አብዛችሁ ከተጠቀማችሁ ደግሞ ኤክስን ትቀንሳላችሁ። ቤዝድ ኦን ፕራይስ ላይ ማለት ነው። ፕራይስን ቤዝ እያደረገ ነው የሚሄደው ማለት ነው። ሀይ የሆነ ፕራይስ ከሆነ ደግሞ የግድ መቀነስ አለባችሁ ማለት ነው። ቴብሉን ስትመለከቱ ወደ ላይ ሄዳችሁ ፊክስድ የሆነ ፕራይስ ነው እስካሁን ያለው ፕራይስ አልተቀየረም። ሜቢ ፕራይስ ቼንጅ ሲያደርግ ምን ታደርጋላችሁ የሚለውን እዚህ ጋር ኔጌቲቭ መሆን የሚያሳየው ለዛ ነው። ለምሳሌ ፕራይሱ 4 ብቻ ነው የኤክስ የምትገዙት፣ የዋይ ደግሞ 20 ብቻ ነው። ምናልባት 25 ቢሆን ይችኛው 5 ብትሆን በጀት ላይን መቼም አይቀየርም። በጀት ኢንከማቸው ማለት ነው 100 ብቻ ነው ቢኮዝ ፊክስድ ነው። ስለዚህ ምን አይነት ምን ይፈጠራል የሚለውን አዚሁ ኔጌቲቭ ነው የሚሆነው። ለዛ ኔጌቲቭ የሚያሳያችሁ ማለት ነው። እንደዚህ አይነት ፖይንት ሊሰጣችሁ ይችላል። ለምሳሌ አለ አባፍ በጀት ኮንስትራክሽን በሰራ ነው በጀት ላይናችን ላይ ኮንስታንት የሆነ ስሎፕን ለምሳሌ ፕራይሳችሁ ቼንጅ የሚያደርግ ምን ይፈጠራል
ሞንት ፍሮም ፕራይስ ኦፍ ፖይንት ቱ በቢ እና በሲ መካከል ያለው ለማየት ለምሳሌ እንደዚህ አይነት ቁጥሮች አሉ ቢ እና ሲ ላይ ማለት ነው። ዋይ ላይ እዚህ ጋር አለ፣ ኤክስ ላይ ሌላ። ከቢ ወደ ሲ ነው የምንሄደው። ፖይንቶቹ ማየት ይቻላል። ሶስት እና 4 የዋይ ናቸው። 10 እና 5 ደግሞ የኤክስ ናቸው ማለት ነው። ስለዚህ ሲ ላይ ሁለት ፖይንቶች አሉ። ሲ ላይ 3 እና 3 ኤክስ ይገዛል። 10 ምን ዋይ። ቢ ላይ ስንት 4 ኤክስ ይገዛል፣ 5 ዋይ ይገዛል ማለት ነው። ስለዚህ ቀጥታ ቼንጅ ማድረግ ስሎፑ ለማግኘት ማለት ነው። ቼንጅ ማድረግ ማለት ነው። ስሎፕ ኦፍ ዘ በጀት ካልኩሌት በዚህ መስራት ይቻላል። -0.2 ይመጣል ማለት ነው። በቀላሉ በእንዲዚህ መስራት ይቻላል። በተሰጣችሁ እያንዳንዱ ፖይንቶች እየቀነሰ መሄድ እንችላለን። ዲ ቱ ኢ፣ ከዲ ወደ ኢ ስንሄድ፣ ከኤ ወደ ቢ፣ ከቢ ወደ ሲ እንደዛ ስንሄድ ምን አይነት ለውጥ ያመጣል የሚለውን እንደዚህ አይነት ፎርሙላ ያስቀምጣል ማለት ነው። በአጭሩ በዚህ መስራት እንችላለን። በዚህም ካልኩሌት ማድረግ እንችላለን ማለት ነው። ለምሳሌ ፕራይስ ኦፍ ኤክስ ስንት ነው? 4 ብር ተሰጥቶናል። ፕራይስ ኦፍ ዋይ ስንት ነው? 20። ስለዚህ ቀጥታ ማካፈል ትችላላችሁ። ስሎፕ ነው ማለት ነው። ግን ምንድን ነው? ኔጌቲቭ ነው። ኔጌቲቭ ማሳየቱ ምንድን ነው? እዚህ ጋር የሚያሳየው ሪሌሽንሺፕ ቢትዊን ፕራይስ ኦፍ ኤክስ ኤንድ ፕራይስ ኦፍ ዋይ ምንድን ነው? ኢንቨርስ ናቸው። በጀት ላይናችን ለፕራይሳችን ምን አይነት እንትን ነው የሚያሳየው ማለት ነው? ኔጌቲቭ ነው የሚያሳየው ማለት ነው። ኔጌቲቭ ስሎፕ ነው የሚያሳየው። ምን ማለት ነው? ፕራይስ ኦፍ ኤክስ ቢጨምር የምትገዙት ኤክስ መጠን ምንድነው? ትቀንሳላችሁ ማለት ነው። ፕራይስ ኦፍ ኤክስ ዛት ሚንስ 5 ብር ቢሆን በፊት የምትገዙት እቃ ብዛት 5 ቢሆን አሁን ምን ይሆናል? ወይ 4 ይሆናል ወይ 3 አደርጋላችሁ፣ ትቀንሳላችሁ። ለዛ ምንድነው? ኔጌቲቭ ሳይን ያሳያል ማለት ነው። ኢዝ ኔጌቲቭ ሳይን ቱ ኤክስፕሬሽን ኢን በጀት ላይን ዘ ስሎፕ ኦፍ በጀት ላይን። በዚህ መስራት ትችላላችሁ፣ በዚህ መስራት ትችላላችሁ። መብታችሁን ደስ ባላችሁን ካልኩሌት መስራት ትችላላችሁ። ሶ አይ ሆፕ አድቫይስ ፎር ዩ። እኔ ምን እመክራችኋለሁ? እሺኛው ብትጠቀሙ አሪፍ ይመስለኛል። ካልኩሌሽን ጊዜ አይጨርስም ማለት ነው። ምክንያቱም የተሰጣችሁ ፕራይስ ነው። ፕራይስ የከፈለ ፕራይስ ማለት ነው። ኔጌቲቭ ታስገቡና ካልኩሌት ማለት ትችላላችሁ። እያንዳንዱን ቼንጅ እያደረጋችሁ ስሎፕ ከምትፈልጉ ቼንጅ እየቀነስን ነው የምንፈልገው። እዚህ ጋር ቼንጅ እያደረግን ከምንፈልግ እዚህ ጋር በቀላሉ መረዳት ትችላላችሁ ማለት ነው። ሶ assume still we see in constant price and constant in income። እስካሁን እያየን ያለ ነው ምንድነው? ፕራይስ እና ኢንከማችን ምንድነው? ኮንስታንት አድርገን ነው የምንሄደው። ምናልባት ፕራይሱ ቼንጅ ቢያደርግ ኢንከማችን ቼንጅ ቢያደርግ ምን ሊፈጠር ይችላል? እነዚህ ሁለት ፖይንቶችን ቤዝ ናቸው ማለት ነው። ምን ክሬት ይደረጋል የሚለውን በደንብ አንደርስታንድ ማድረግ። ለምሳሌ ፕራይሳችን ቼንጅ ሲሆን በጀት ላይናችን ምንድን ነው የሚሆነው ማለት ነው? ሙቭመንት ነው የሚያደርገው። ቼንጅ ባደረገው እቃው ላይ ሙቭ ያደርጋል ማለት ነው። ለምሳሌ ፈርስት በጀት ላይናችን እንደዚህ አይነት ነገር ቢሆን የኤክስ ዋጋ ቢቀንስ የምትገዙት ነገር ፖይንቱ ላይ መነሻ ያደርግና ኤክስ ምን ይሆናል ማለት ነው? ሺፍት ያደርጋል። እዚህ ጋር ምን ይሆናል? ኮንስታንት። ዋይ ላይ ቼንጅ የለም ማለት ነው። ስለዚህ ሺፍት ሳይሆን ሙቭመንት ነው፣ እንቅስቃሴ ብቻ ነው የሚኖረው በአንዱ በኩል ማለት ነው። ኢንከም ሲሆን ግን ኢንከማቸውን አሪፍ ገቢ ቢጨምርላችሁ ገቢያችሁን ታደርጋላችሁ፣ ይጨምራል ማለት ነው። ሺፍት ያደርጋል። በጀት ላይ ናችሁ ከነበረበት ሺፍት ያደርጋል ማለት ነው። እነዚህ ሁለት ፖይንቶች ቤዝ ናቸው። ኢንከም ቼንጅ ሲያደርግና ፕራይስ ቼንጅ ሲያደርግ ምን ይፈጠራል የሚለውም ማለት ነው። ኤኒ ቼንጅ ኢን ዘ ፕራይስ ኦፍ ዘ ጉድ ኦር ዘ ኢንከም ኦፍ ዘ ኮንሱመር ዛት ሺፍት ኢን ዘ በጀት ላይ ነው። ሺፍት የሚያደርገው በጀት ላይ ኢንከም ላይ ነው ማለት ነው። አንደርስታንድ ዘ ኢፌክትስ ሃው ቱ ኤግዛማይን ዘ ኢምፖርታንስ ኦፍ ፕሮፐርቲ። በጀት ላይም ፕሮፐርቲ አሉ። ስለዚህ ኢንተርሴፕቶቹን ቼንጅ የሚያደርግበት ስሎፑን እነዚህ ነገሮች አንደርስታንድ ማድረግ። እነዚህ አንደርስታንድ ካደረግን በኋላ ደግሞ እንደ አጋጣሚ
ፕራይሳችን እና ኢንከማችን ቼንጅ ሲያደርጉ በጀት ላይናችን ምን ያደርጋል? ቼንጅ ያደርጋል፣ ሙሉ ይቀየራል ማለት ነው። ሶ በጀት ላይን ቼንጅ እንዲረግ ኢፌክቲቭ ቼንጅ ኢንከም ላይ ነው። እስቲ ኢንከማችን እንዳጋጣሚ ቼንጅ ቢያደርግ ምን ይፈጠራል? በጀት ላይናችን ላይ ቅድም እንዳልኩት ቼንጅን ኢንከም ላይ ሲሆን በጀት ላይናችን ምንድን ነው የሚሆነው? ሺፍት ነው የምታደርጉት። አዲስ በጀት ላይን ክሬት እናደርጋለን ማለት ነው። አዲስ እቃ ነው የምትገዙት። ቼንጅ ኢን ፕራይስ ሲሆን ደግሞ ሙቭመንት ነው ያለው። አሁን ለምሳሌ ቼንጅ ያደረገው ማን ነው? ኤክስ ፕራይስ ነው ወይስ ዋይ ፕራይስ ነው ትላላችሁ? ኤክስ ፕራይስ ቼንጅ ካደረገ ሙቭ የሚያደርገው ኤክስን ብቻ ነው፣ ዋይን ባለበት ይሆናል ማለት ነው። ቼንጅ አደረግ ኢንኬዝ ኦፍ ዛት ሺፍት ሳይሆን የሚባለው ሙቭመንት ይባላል ማለት ነው። በጀት ግን ኦር ኢንከማችሁ ቼንጅ ሲያደርግ ምን እንላለን ማለት ነው? ሺፍት አደረገ እንላለን ማለት ነው። ኢፍ ዘ ኢንከም ኦፍ ዘ ኮንሱመር ቼንጅ ኪፕ ዘ ፕራይስ ኦፍ ኮሞዲቲ አንቼንጅ ምን ማለት ነው? ሁለቱ በአንድ ሊቀየሩ አይችሉም። አሲዩም አድርገን ነው የምንነሳው። ስለዚህ የሰውየው ኢንከም የኮንሱመር ተጠቃሚ ኢንከም ቼንጅ ሲያደርግ ፕራይሱ ግን አይቀየርም ብለን አሲዩም እናደርጋለን። ስለዚህ በጀት ላይ ናችሁ ምን ይሆናል ማለት ነው? ሺፍት ያደርጋል ማለት ነው። አዲስ በጀት ላይ ድሮ እናደርጋለን ማለት ነው። ኢንክሪዚንግ ኢን ኢንከም ኦፍ ዘ ኬዝ አፕዋርድ ሺፍት ኦፍ ዘ በጀት ላይን አለው ኮንሱመር ቱ ባይ ሞር ኦፍ ጉድስ ኤንድ ሰርቪስ። ስለዚህ ኢንከማችሁ ገቢ አሪፍ ገቢ ሲኖራችሁ ምን ታደርጋላችሁ? ጨምራችሁ ትገዛላችሁ። ሞር ባይ ጉድስ ኤንድ ሰርቪስ። ስለዚህ ኢንከማችሁ ኢንክሪዝ ሲያደርግ ጨምራችሁ ትገዛላችሁ። በተቃራኒው ሲቀንስ ደግሞ ምን ታደርጋላችሁ? ትቀንሳላችሁ። ለስ የሆነ ጉድ ለስ ባይ ጉድስ ማለት ነው። ቀንሳችሁ ትገዛላችሁ ማለት ነው። ለስ የሆነ ጉድስ ትገዛላችሁ። ይሄ ናይር ጀስት ኖርማል ታውቁታላችሁ። ይሄ ኖርማል ነገር ነው። አሪፍ ገቢያችሁ ሲጨምር ጨምራችሁ ትገዛላችሁ። ገቢያችሁ ሲቀንስ ደግሞ ትቀንሳላችሁ ማለት ነው። ታውቁታላችሁ። ይሄ ኢንተርሴፕቱ ላይ ኢንተርሴፕት ኢት ኢዝ ቤዝ ሴንስ እንዳትረሱ። ኢንተርሴፕት ጥቅሙ ምንድን ነው ማለት ነው? ማክሲመም ኦፕቲመም ለማግኘት ነው የምንጠቀመው። ኢንተርሴፕቱ የምንፈልግበት አንዱ ኬዝ ምንድን ነው? ማክሲመም ኮንሱመሩ ከፍተኛ የሚጠቀመው መግዛት የሚችለው ከምንድን ነው የሚለውን ለማግኘት ኢንተርሴፕቱን ካልኩሌት እናደርጋለን ማለት ነው። ለዛ ነው ኢንተርሴፕት የምፈልገው። አዘርዋይዝ ዳዝ ኖት ኢምፖርታንት ፎር ካልኩሌቲንግ ኢንተርሴፕት። ኢንተርሴፕቱ የምፈልጉ ብዙ አስፈላጊ አይደለም። ስለዚህ ኤምን ፈልጉ ዋይንም ዛት ሚንስ ኤክስን ፈልጉ ዋይንም ጥቅማቸው ምንድነው? ማክሲማይዜሽን ለማግኘት ነው። ሌላ የዘለለ ምንም የለውም ማለት ነው። ሶ it is important to note the slope of the budget line is the ratio between two prices. The ratio between two prices does not change. ፕራይሳችሁ ምን አይደለም ማለት ነው? ቼንጅ አይደለም። ቅድም ባየነው ግራፍ ላይ ከላይ 1.7 ላይ ቅድም ካልኩሌት ባደረግ ነው ፕራይሳችን ምንድናቸው ማለት ነው? ዳዝ ኖት ቼንጅ ነው። ፕራይስ አይቀየርም በዚህ ሰዓት ቢኮዝ አሲዩም ብለን የተነሳ ነው። ፕራይስ ምንድነው? አንደርስታንድ አድርገን የተነሳ ዳዝ ኖት ቼንጅስ። ሶ ማነው ቼንጅ የሚያደርገው? ኢንከማችን ነው። ኢንከም ራይስ ያደርጋል ወይም ፌል ያደርጋል። ኢንከማችን ሲጨምር የምናደርጋለን ዊ ፐርቸስ ሞር ኮሞዲቲ እንገዛለን። ዛት ሚንስ ሞር ፐርቸዚንግ ኤክስ ኦር ዋይ ማለት ነው። ወይም ኤክስ ወይ ዋይን ጨምረን ትገዛላችሁ ማለት ነው። አሪፍ ገቢ ሲኖረን። ገቢያችን ደግሞ ሲቀንስ የምናደርጋለን ለስ የሆነ ጉድስ ፐርቸዝ እናደርጋለን ማለት ነው። ሶ ምን የሚፈጠራል የሚለው ይሄ ነው የሚያሳየው። አዲስ ላይን ድሮ ታደርጋላችሁ ማለት ነው። በፊት ከነበረው በጀት ላይናችን ይሄ ነበረች። በጀት ላይናችን ይቺ ነበረች። ከዚህኛው ወዴት ሄደ ማለት ነው? ኖ ከኦሪጂናሉ ዚስ ኢዝ ኦሪጂናል አይ ሚን ዚስ ኢዝ ኦሪጂናል ላይን። ከኦሪጂናሉ ኢንክሪዝ ስናደርግ ወደዚህ እንሄዳለን። ኢንከማችን ሲጨምር ማለት ነው ጨምረን እንገዛለን። ኢንከማችን ሲቀንስ ደግሞ ወደዚህ ሺፍት እናደርጋለን። ስለዚህ የምትገዙት ትንሽ ነው ማለት ነው። ሶ ዱ ዩ አንደርስታንድ ረመምበር ኢንዲፈረንስ ከርቭን ስታስታውሱ ላይክ በጀት ላይን ነው የሚያወራው። ከኦሪጂኑ በራቃችሁ ቁጥር ሀይ የሆነ ኦፕቲመም የት ነው ያለው? በራቃችሁ ቁጥር ነው የምታገኙ። ለምሳሌ ይችኛዋ ምንድነው? ሀይ የሆነ በጀት ላይን ኦር ደግሞ ኢንከማችሁ መጨመር ነው የሚያሳየው። ብዙ እቃ መግዛታችሁ ነው የሚያሳየው። ከኦሪጂኑ እየራቀ ነው ማለት ነው። ስለዚህ
ፕራይስ ዛት ሚንስ ኢንከማችሁ ኢንክሪዝ ማድረጉን ያሳያል ማለት ነው። ኢንክሪዝ መሆኑን የሚያሳየው ምንድነው? በጀት ላይናችሁ ሺፍት አድርጓል። አዲስ በጀት ላይን ክሬት አድርጋችኋል ማለት ነው። ኢንከማችሁ ሲቀንስ ደግሞ ወደ ሺፍት ታደርጋላችሁ? ኢንዋርድ ማለት ነው። ወደ ውስጥ ሺፍት ታደርጋላችሁ። በጀት ላይናችሁ መቀነሱ ያሳያል ማለት ነው። ዚስ ኢዝ ኢፌክት ቼንጅ ኦን ኢንከም። ኢፌክት ቼንጅ ኦን ኢንከም። ኢንከም ላይ ልትይዙት የሚገባው ፖይንት ምንድን ነው? ኢንከም ላይ ቼንጅ የሚያደርገው ሲያደርግ በጀት ላይናችሁ ሺፍት ያደርጋል። በቃ አዲስ በጀት ላይን ድሮ ታደርጋላችሁ። ፕራይስ ላይ ደግሞ ምንድነው? ሺፍት ሙቭመንት ነው ያለው። ሺፍት ሳይሆን ሙቭመንት ነው የምታደርጉት። ሶ ምንድን ነው የሚለውን ደግሞ በፕራይስ ደግሞ ኢፌክት ቼንጅ ኢን ፕራይስ ኦን ኮሞዲቲ፣ ፕራይስ ላይ ደግሞ ምን ይፈጠራል የሚለውን እስቲ። ሶ ኢንከም ላይ ምንድን ነው ያለው? ኢት ኢዝ ሺፍት ኢን ኒው በጀት ላይን ድሮ ቤትዮን ጉድስ ማለት ነው። በሁለቱ ጉዶች መካከል አዲስ እንትን ትሰራላችሁ ማለት ነው። እዚህ ላይ ደግሞ ምንድን ነው የምናደርገው? ፕራይስ ቼንጅ ሲያደርግ በጀት ላይናችን ፖዚሽኑ ምን ያደርጋል? ሙቭመንት ብቻ ነው የሚያደርገው። እዚህ ጋር ግን ምንድነው ኮንስታንት? ኢንከማችን ኮንስታንት ነው። ኢንከም መቀየር አይችልም። ኢፌክት ቼንጅ ኢን ፕራይስ ላይ ቼንጅ ነው ስንል፣ ፕራይስ ቼንጅ ያደረገ ስንል ኢንከማችን ምንድነው? ኮንስታንት ነው። ዳዝ ኖት ቼንጅ ማለት ነው። ቼንጅ አያደርግም ስንል ይሄ ነው የሚያሳየው። ለምሳሌ በዚህ መመልከት እንችላለን። እዚህ ጋር ቼንጅ ያደረገው ማን ነው? ኤክስ ነው። ኤክስ ቼንጅ አደረገ። ምን ማለት ነው? ድሮ ከነበረበት ይችኛው ፖይንት ላይን ነበረች፣ በጀት ላይን እስከዚህ መግዛት ትችሉ ነበር። እንደ አጋጣሚ ዘ ፕራይስ ኦፍ ኤክስ ኢንክሪዝ፣ ፕራይስ ኦፍ ኤክስ ጨመረ። ሲጨምር እናንተ ኤክስ የምትገዙት ነገር ምን ታደርጋላችሁ? ትቀንሳላችሁ። ቀንሷል። ከዚህኛው ፖይንት ወደዚህ ነው የመጣው። ስለዚህ በጀት ላይናችሁ ምን ያደርጋል ማለት ነው? ሙቭ ነው የሚያደርገው። እንቅስቃሴ ነው ያለው። ከዚህኛው ፖይንት ወደዚህ ሙቭ አደረገ። ግን ዋይ ላይ ምን አይደለም፣ ቼንጅ የለም። ቢኮዝ ሁለቱ በአንዴ ቼንጅ አያደርጉም ፕራይሶቹ። ዋይ ምንድን ነው? ኮንስታንት ነው። ዋይ ፕራይስ ኦፍ ዋይ ኮንስታንት ኤንድ ኢንከም ምንድን ነው? ኮንስታንት ነው ማለት ነው። ስለዚህ ምን ያደርጋል ማለት ነው? ሙቭመንት ነው ያለው እዚህ ጋር አንዱ ብቻ። እዚህ ጋር ደግሞ ማን ነው ያለው? ዋይ ቼንጅ ያደረገው ምን ነው? ዋይ ነው። ኤክስ ምንድን ነው? ኮንስታንት ነው። ኢንከማችን ምንድን ነው? ኮንስታንት ነው። ስለዚህ ምንድን ነው ያለው? ሙቭ አለ፣ ከኦሪጂኑ ሙቭ አለ ማለት ነው። ስለዚህ እዚህ ጋር ምንድን ነው የሆነው? ዋይ ፕራይስ ኦፍ ዋይ ምንድን ነው? ቀንሷል። መቀንሱ የምታዩት እስከዚህ ነበር በፊት መግዛት የምችሉት። ከዚህኛው ምን ጨምራችሁ ገዛችሁ። ጨምራችሁ የምትገዙት ኤልዌይስ ምን ሲሆን ነው? ፕራይሳችሁ ሲቀንስ ነው። ፕራይስ ኦፍ ዋይ ሲቀንስ ኮሞዲቲ ፐርቼዚንግ ኦፍ ዋይ ምን ይሆናል? ይጨምራል ማለት ነው። የምትገዙት የዋይ መጠን ይሆናል ይጨምራል ማለት ነው። ስለዚህ ፕራይስ ላይ ጀነራሊ የኢንከም እና የፕራይስ ቼንጅ ኦን በጀት ላይን ኢፌክት ላይ ስንመለከት፣ በጀት ላይን ኢፌክት ላይ ስናይ ምንድነው ተጽዕኖ ያለው? ኢንከም ስንል እዚህ ጋር ሜን ፖይንት መያዝ ያለብን ነገር ኢንከም ላይ ኒው በጀት ላይን ድሮ እናደርጋለን። ኒው በጀት ላይን ማለት ነው። አዲስ በጀት ላይንን እንስላለን። ዛት ሚንስ ሺፍት እናደርጋለን ማለት ነው። ከኦሪጂኑ ሺፍት እናደርጋለን። ሺፍት ስናደርግ አፕዋርድ ሊሆን ይችላል ኦር ኢንዋርድ ሊሆን ይችላል። ወደ ውስጥም ወደ ላይም እንሄዳለን። ቤዝ የሚያደርግ ደግሞ ኢንከማችን ላይ ነው። ኢንከማችን ከጨመረ አፕዋርድ ሺፍት እናደርጋለን። ኢንከማችን ከቀነስ ደግሞ ኢንዋርድ ሺፍት እናደርጋለን ማለት ነው። ፕራይስ ኢፌክት ላይ ፕራይስ ቼንጅ ሲያደርግ ደግሞ ሙቭመንት ነው ያለው፣ እንቅስቃሴ ብቻ ነው ያለው። ኢንኬዝ ኦፍ ሁለት እቃ ነው የምንገዛው። ኢንኬዝ ኦፍ ሁለት እቃ ስንገዛ ደግሞ አንዱ የምናደርጋለን ማለት ነው። ፕራይሱ አንዱ ብቻ ነው ቼንጅ ሊያደርግ የሚችለው። ሰው አንዱ ቼንጅ ሲያደርግ ሙቭመንት ነው የሚፈጠረው። ባለበት ሊቀንስም ሊጨምርም ይችላሉ ማለት ነው። ፕራይሱ ሲጨምር ውድ ሲሆንብን እናደርጋለን፣ እንቀንሳለን የምንገዛው ነገር። ስለዚህ ወደ ኢንዋርድ ሺፍት ያደርጋል ሙቭመንት ያደርጋል ማለት ነው። ፕራይሱ ደግሞ ሲቀንስልን አፕዋርድ ሙቭ ያደርግልናል ማለት ነው። የሁለቱ ልዩነት ይሄ ነው። በጀት ላይን ዋት ኢዝ አፌክት ኢንከም ኤንድ ፕራይስ የሚለው ልዩነቱ ይሄ ነው። በጀት ላይን ኢንከም ላይ ኢንከም በጀት ላይን ላይ ምን አይነት አፌክት ያደርጋል?
ፕራይስ ደግሞ በጀት ላይ ምን አይነት አፌክት ያደርጋል የሚለው የሚያሳይ ይሄንን ነው ማለት ነው። ሶ ዲክሪዝ ዘ ፕራይስ ኦፍ ኤክስ ሲቀንስ ዛት ሚንስ ፕራይሱ ሲቀንስ ምን አይነት ነገር ይፈጠራል ማለት ነው። ያው ከኦሪጂናሉ ከነበረበት ወደ አዲስ በጀት ላይን ሺፍት አደረገ ማለት ሙቭመንት አደረገ። ፕራይስ ነው ኤክስ ኦፍ ፕራይስ ዲክሪዝ አደረገ። የምትገዙት ኤክስ የሚባል እቃ ዋጋው ሲቀንስላችሁ አዲስ እቃ ጨምራችሁ ትገዛላችሁ። በፊት እዚህ ጋር ለምሳሌ 5 ቢሆን ወዴት ሄደ ማለት ነው? ወደ 10 5 ጨምራችሁ ገዛችሁ ማለት ነው። ዋይ ግን ምንድን ነው? ኮንስታንት ነው። ኢንከማችሁም ኮንስታንት ነው፣ አልተቀየረም ማለት ነው። ሶ ይሄ ኤክስ መቀነስና መጨመር ያሳያል ማለት ነው። ሶ እነዚህ ጥያቄዎች አሉ። ጥያቄዎች እያያችሁ መስራት ትችላላችሁ ማለት ነው። ሶ this is all about today classes. I think easy to understand, not any words. በጣም ቀላል እና በቀላሉ ልንረዳቸው የምንገቡ ነገሮች ነው ያየነው ማለት ነው። ሶ ማክሲማይዜሽን ኦፕቲማል ማክሲማይዜሽን እንዴት ልናይ እንችላለን? ኢንተርሴፕት እንዴት እንፈልጋለን? ሶ ኢንተርሴፕት ለምንድን ነው የምንፈልገው? የኢንከም እና የፕራይስ ቼንጅ በጀት ላይን ላይ ምን አይነት አፌክት ያደርጋል? ተጽዕኖ ምን ያክል ድረስ ነው? ዋት ኢዝ ዘ ኢፌክሽን ኦፍ ፕራይስ ኤንድ ኢንከም ኦን ቼንጂንግ ፕራይስ ኤንድ ኢንከምስ ምን አይነት ተጽዕኖ ያደርጋሉ የሚለውን አይተናል ማለት ነው። ሶ ኮሜንት አስተያየት ሀሳብ ካላችሁ ኮሜንት ላይ ጻፉልን። ያልገባችሁም ነገር ካለ በዛው ከስራ አስቀምጡልን ማለት ነው። አስፈላጊ ነገሮችን የምጠይቋቸውም ነገር ካሉ ጻፉልን። ይመቻችሁ። መልካም ጊዜ። ባይ